በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የተከበራችሁ ወንድሞችና እህቶቼ የኢቫንጀሊካል ቴሌቪዥን ተመልካቾች በጌታ በኢየሱስ ክርስቶስ ስም የጌታ ጸጋና ሰላም ለእናንተ ይሁን። ባለፈው ሳምንት የጀመርነውን ትምህርት ዛሬ ደግሞ እንቀጥላለን። ባለፈው ሳምንት የትምህርታችን መግቢያን የተመለከትነው ዛሬ ክፍል 1 ብለን የምንቀጥል ይሆናል። ወደ ተጻፈው እንመለስ በሚል ርዕስ እንመለከታለን። የዛሬ ሳምንት በዚህ ርዕስ ላይ የምናነሳቸው 7 መሰረታዊ ነጥቦችን ነግሬያችሁ ነበረ። እነዚህን 7 ነጥቦችን ዛሬም በማንሳት በአንደኛው ነጥብ ላይ ትኩረት በማድረግ ትምህርታችንን እንቀጥላለን። ወደ ተጻፈው እንመለስ። በዚህ ርዕሰ ጉዳይ መማር ለምን አስፈለገን? 7 ነጥቦችን አንስተናል። አንደኛ፣ የተጻፈው የእምነታችን ምንጭ ነው። ሁለተኛ፣ የተጻፈው የአስተምሯችን መሰረት ነው። ሶስተኛ፣ የተጻፈው የመንገዳችን ብርሃን ነው። በአራተኛ የምናነሳው የተጻፈው የጉዟችን መስመር ነው። በአምስተኛ የምናነሳው የተጻፈው የእውነታችን መለኪያ ነው። ስድስተኛ፣ የተጻፈው የተስፋችን ማሳያ ነው። ሰባተኛ፣ የተጻፈው መጽሐፍ ቅዱስ ብቻ ነው። በእነዚህ 7 ነጥቦች በተከታታይ የምንመለከት ይሆናል። ዛሬ የተጻፈው የእምነታችን ምንጭ ነው በሚል ንዑስ ርዕስ እንመለከታለን። እግዚአብሔር አምላክ ይህን ትምህርት እንዲባርክልንና መማራችን ለእርሱ ክብር እንዲሆን አስቀድመን እንድንጸልይ እጋብዛችኋለሁ። የሰራዊት ጌታ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በጌታችን በኢየሱስ ክርስቶስ ስም እናመሰግናለን። ስምህ ከዘላለም እስከ ዘላለም የተባረከና የተመሰገነ ይሁን። ዛሬ የቃልህን እውነት ቃሉ በተጻፈበት በተገለጠበት የመንፈስ ቅዱስ ብርሃን ቃልህን እንድታበራልን እንለምናለን። መማራችን ለአንተ ክብር ይሁን። ሕያው መልእክት ለኢትዮጵያውያን ሁሉ፣ በመላው ዓለም ለሚኖሩ በዚህ ቋንቋ ለሚገለገሉና ለሚሰሙ ሁሉ እግዚአብሔር አምላክ ይህ ቃል በሕይወታቸው ውስጥ ታላቅ ለውጥን እንዲያመጣ እጸልያለሁ። ክብር ሁሉ ለስም ይሁን፣ በኢየሱስ ክርስቶስ ስም አሜን። የተጻፈው የእምነታችን ምንጭ ነው። በሮሜ ምዕራፍ 10 ከቁጥር 1 እስከ 17 በማንበብ ቁጥር 17 ላይ ረገጥ አደርጋለሁ። ቁጥር 1 እንደዚህ ይላል። ሐዋርያው ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ላይ ወንድሞች ሆይ የልቤ በጎ ፍቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውንም ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና። ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናልና። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምሥራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምሥራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ
ምስክርነታችንን ማን አመነ ብሏልና። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እንግዲያስ እምነት ከመስማት ነው፣ መስማት ደግሞ በእግዚአብሔር ቃል ነው። ሐዋርያው በዚህ ክፍል ላይ የእምነት ምንጭ የሆነው ማን እንደሆነ በግልጽ ይናገራል። የእምነታችን ምንጭ የተጻፈው ነው። ወደ ተጻፈው እንመለስ ስንል የእምነታችን ምንጩ ከተጻፈው መስማትም በእግዚአብሔር ቃል። ይሄ የተጻፈ እውነት የእግዚአብሔር ቃል፣ የእግዚአብሔር ቃል ላይ ትኩረት አድርገን ከእግዚአብሔር ቃል ልንሰማ የተገባ ነው። ጳውሎስ ስለዚህ ድነት ሲናገር እስራኤላውያንን ያነሳል። እስራኤላውያን በእውነት እግዚአብሔርን እንደሚፈልጉ እንደሚወዱና እንደሚቀኑ ይናገርና ነገር ግን ቅናታቸው ያለ እውቀት ነው ይላል። በራሳቸው የእግዚአብሔርን ጽድቅ ሊያቆሙ ይፈልጋሉ ይላል። ለምን? አንድ ቦታ ላይ ቆመዋል። እግዚአብሔር ወደ አዲሱ ኪዳን ያመጣውን የመገለጥ እውነት ሊቀበሉ አልፈቀዱም፣ አልያም ደግሞ ሊቀበሉ ተላልፈዋል። ገና ይመጣል ብለው መሲሁን ስለሚጠብቁ የመጣውን አዳኝ ተላልፈዋል፣ አላገኙትም። ስለዚህ ቅናታቸው፣ ናፍቆትና ፍላጎታቸው ከእውቀት ውጪ ነው ይላል። እኔ እነሱ እንዲድኑ ልመናዬ ነው ብሎ ይህ እስራኤላዊው ሐዋርያው ጳውሎስ ለነሱ ይቀናላቸዋል። የመዳኛውን መንገድና ምንጩን ሲናገር ግን ቃሉ በልብህም በአፍህም ቀርቦልሃል። እሱም የምንሰብከው የእምነት ቃል ኢየሱስ ክርስቶስ ጌታ እንደሆነ በልብህ ብታምን ትድናለህ፣ በአፍህ ብትመሰክር ትጸድቃለህ። ድነትና ጽድቅ የሚገኘው አምኖ በመመስከር እንደሆነ ሐዋርያው ያረጋግጣል። ይህ የምናምንበትን የሚያድነንን እውነት የምናገኘው ከተጻፈው መስማትም እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ በአራት ነጥብ ይዘጋል። መስማትም በእግዚአብሔር ቃል በዘላለም ሕይወት ርዕሰ ጉዳይ ብቸኛ የመስሚያ ምንጩ በተጻፈው ሕያው ቃሉ ነው። ወገኔ ከተጻፈው ውጪ አትስማ። ዛሬ በብልሃት ከተሰራ ከተፈጠረ ተረት ከሚያሰሙ ተጠበቅ። በርካታ ተረቶች አሉ። ይህንን እውነት ይህንን የእምነት ቃል ከተጻፈው የሚሰማውን ለመጋረድ በብልሃት እንደ ባለ ሙያተኛ ቀማሚ እውነቱን በመጋረድ ውሸትን ቀምመው እውነት አስመስለው የሚያቀርቡ ብዙዎች ናቸው። ዛሬ ብቻ ሳይሆን ያኔም በሐዋርያቱ ዘመን። ይህንን ሐዋርያው ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ እንደዚህ ይላል፣ የእርሱን ግርማን አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ ይላል። በሐዋርያቱ ዘመን በሚያገለግሉበት ዘመን ከሰማይ የመጣው ከቅድስት ድንግል ማርያም በሥጋ የተወለደው ስለ ኃጢአታችን በመስቀል ላይ የሞተው ደግሞም የተቀበረው በሦስተኛውም ቀንም ከሙታን የተነሳው ይሄ ጌታ የትንሣኤው ጌታ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቸኛ መዳኝ የሆነውን ይህንን እውነት ለመጋረድ በብልሃት የተሰሩ በርካታ ተረቶች ነበሩ። ሐዋርያቱን ይህ ሳይፈትናቸው እንዳልቀረ ምስክርነቱን ይሰጣል። ቁጥር 17 ላይ እንደዚህ ይላል፣ ከገናናው ክብሩ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና
እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። ይህንም በማቴዎስ ወንጌል ምዕራፍ 17 ላይ እናገኘዋለን። በዛ ተራራ ላይ ይህንን ተራራ ሐዋርያው ጴጥሮስ በገናና ክብሩ ሲገለጥ ከሰማይ ድምፅ ሲመጣ ለእርሱ ሲናገረው ሰምተናል ይላል። በጣም የሚገርም ነው። ይህንም መለኮታዊ ራእይ ድምፅ የተሞላበትን ሐዋርያው ጴጥሮስ ከሐዋርያው ያዕቆብ ከሐዋርያው ዮሐንስ ጋር ይህን ድምፅ እንደሰማ ትዝታውን ምስክርነት ይሰጣል። ቁጥር 19 ላይ እንደዚህ ይላል። በጣም የሚገርም ነገር፣ ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ከእርሱም የጸና እጅግ የሚገርም የትንቢት ቃል አለን። መለኮታዊ ራእይ ነው ያዩት። ድምፅ በዛ ውስጥ ሰምቷል። ራሱ ያው ምስክር የሚሆንበት ነው። አስደናቂ ነገር ነው። የእግዚአብሔር መገለጥ ነው በዛ ስፍራ የተገለጠው። በቀጣዩ እግዚአብሔር በእነዚህ 3 ሐዋርያት መካከል ላይ የሚሰራውን ስራ ያውቃል። ለዚህም ምስክር የሚሆን ለጥሪያቸው በግልጽ በሆነ ሁኔታ እግዚአብሔር ተገልጦላቸዋል። በጣም ያስገረመኝ ነገር ጴጥሮስ ካየው ራእይና ከሰማው ይልቅ ከዚህ የሚጸና የትንቢት ቃል አለን ይላል። ወገኖች ሆይ በአዲስ ኪዳን ውስጥ የትንቢቱ አካል በመጽሐፍ ውስጥ ያለ ቃል ነው። በዛን ወቅት ግን ሐዋርያው ጴጥሮስ የክርስቶስ ኢየሱስን መምጣትና የድነት መንገድ አዲስና ድንገተኛ እኛ በማየት አልጀመርነውም ለማለት ነው። ከዚህ ይልቅ የጸና አለን የሚለው አይ አላየም ብሎ የሚሞግተው ቢኖርና ነገር ግን ከዚህ ይልቅ ብሎ የትንቢት ቃል፣ ይሄ የትንቢት ቃል የሚለው የተጻፈውን ነው። የብሉይ ኪዳን ቅዱሳን መጻሕፍትን ነው። የቀደምቱን ኪዳን ቅዱሳን መጻሕፍት ነው ሐዋርያው የጸና የሚበልጥ የሚልቅ ብሎ የሚያገን ነው። ታዲያ በዚህ መካከል ይሄ በብላት የተሰራ ተረት፣ እስቲ ይህንን እውነት ለመሸፈን በብላት የተሰራውን ተረት በሐዋርያቱ ዘመን የነበረውን ተረት እንመልከት። በማቴዎስ ወንጌል ምዕራፍ 28 ላይ ትዝ ካላችሁ ኢየሱስ ክርስቶስ ከሞት በተነሳ ጊዜ አንድ ነገር ተከሰተ። ምንድነው ያ ክስተት? የማቴዎስ ወንጌልን ማንበብ እንችላለን። ምዕራፍ 28 ቁጥር 11 ኢየሱስ ክርስቶስ ከቁጥር 1 ጀምራችሁ እናንተ አንብቡት። እኔ ጊዜን ለመቆጠብ ነው ከ11 ጀምሮ ማነበው። ሲሄዱም ሳሉ እነሆ ከጠባቆቹ አንዳንዱ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። የምን ጠባቂዎች? ኢየሱስ ክርስቶስ ከተቀበረ በኋላ ሞቶ ከተቀበረ በኋላ እንዳይነሳ የመቃብር ጠባቂ ሰራዊት። እነዚህ የመቃብር ጠባቂ ሰራዊቶች እንዴት ነው ሬሳውን ለምን የሚጠብቁት? በማቴዎስ ወንጌል ምዕራፍ 27 ላይ ስንመለከት ካህናቶቹ ሄዱ ወደ ጲላጦስ ንጉሡ፣ አንድ ማሳሰቢያ ሰጡት። ያ አሳች አሉ፣ አዳኙን አሳች አሉት። ያ አሳች በሕይወት ሳለ በሦስተኛው ቀን ከሞት እነሳለሁ እንዳለ ትዝ አለን አሉ። እንደሚነሳ ከፊተኛይቱ ስህተት የኋለኛዋ ትበልጣለች። ኋላ ተነስቶ ጉድ እንሆናለን ነው እና እንዲጠበቅ አድርግ ብለው ለንጉሥ አቤቶታቸውን አቀረቡ ለንጉሥ ጲላጦስ። ንጉሡም ሰማቸው። የራሱን ትዝብት ሳይወስድ አይቀርም። ምናልባት እኔ በንግስና ስልጣኔ ሬሳ ይነሳል ብዬ አላስጠብቅም የሚልም ይመስለኛል። ስለዚህ እንደዚህ ያላቸው፣ ጠባቂዎች አላችሁ፣ እንዳወቃችሁ ሂዱና አስጠብቁ፣ እኔን ሰበብ አታድርጉ ነው። ስለዚህ ጠባቂ ተመደበ። ኢየሱስ ክርስቶስ ከሞት እንዳይነሳ ጠባቂ ተመደበ። በጀት ተዘጋጀ ለጠባቂዎቹ የሚከፈል። ነገር ግን ጠባቂዎቹ ኢየሱስን ከሞት መነሳቱን ሊያስጥሉት አልቻሉ። ከዛስ ትክክለኛ ሲነሳ
ሕያው ምስክር የሆኑ በዓይኑ በብረታቸው ያዩ የኢየሱስ ክርስቶስን መነሳት ሲሄዱ ሳሉ ነው ከጠበቃቸው አንዳንድ ወደ ከተማ ገብተው መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ምንድነው የሆነው? የሆነውማ ኢየሱስ በታላቅ ክብር ተነስቷል ከሞት። መቃብሩ ባዶ ሆኗል። ያ ማንም ሊያነሳው የማይችል የተዘጋ መቃብርን እሱ ተንከባሏል። ከሽማግሌዎችም ጋር ተሰባስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለ ደቀ መዛሙርት በሌሊት መጥተው ሰረቁት በሉ። ይህም በገዢው የተሰማ እንደሆነ እኛ እናስረዳለን፣ እናንተም ያለ ስጋት እንድትሆኑ እናደርጋችኋለን አላቸው። እስከ ቁጥር 14 ነው ያነበብኩት። ተመልከቱ እንግዲህ ኢየሱስ ክርስቶስ ከሞት መነሳቱን ለካህናት፣ ለሽማግሌዎች፣ ለአለቆች እውነተኛውን ሪፖርት አቅርበዋል። ስለዚህ ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለን ደቀ መዛሙርት ሰረቁት በሉና አውሩ። በገዢው ዘንድ ከተሰማስ ምን ማለት ነው? ከተሰማ ገንዘብ ተከፍሏችሁ የጥበቃውን ኃላፊነት ወስዳችሁ ደቀ መዛሙርት መጥተው ሲሰርቁት የእናንተ ሥራ ምንድን ነው በሚል ያስጠይቃቸዋል። ኃላፊነታቸውን በሚገባ ስላልተወጡ ጠባቂዎችን ያስጠይቃቸዋል። ስለዚህ ይህንን ነው ይህ በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን አለው። አይ እንቅልፍ ወስዷቸው አይደለም። ደቀ መዛሙርትም ሰርቀው አይደለም፣ ጉድ ሆነናል፣ እነሳለሁ እንዳለ እኮ ተነስቷል። ስለዚህ ይሄ እነሳለሁ ያለው ሕዝብ አሁን እንደተነሳ ካወቀ ሕዝብ በሙሉ እሱን ይከተላል ነው ስጋታቸው ነው። ይህንን ሕያው እውነት፣ ይህንን ሰው ሁሉ የሚድንበትን እውነት ለመሸፈን የተደረገውን ትግል አስተውሉ። የሚከፍሉትን ስለ ክርስቶስ አዳኝነት ሰዎች መስዋዕትነት እንደሚከፍሉ የክርስቶስን እውነት ለመደበቅም በራሳቸው መንገድ መስዋዕትነት ይከፍላሉ። አሁን ኢየሱስ ክርስቶስ አልተሰቀለም፣ ኢየሱስ ክርስቶስ አልሞተም አይሉ ነገር ሀገር ምድሩ፣ ሳር ቅጠሉ፣ ትልቅ ትንሹ፣ ድፍን እስራኤል ያወቀው ዜናው የተሰራጨ ያ መሲህ ያ ዕውር የሚያበራ ያ ሽባ የሚተረትር ያ የሞተን የሚያስነሳ ያ አልዓዛርን ያስነሳ ከ4 ቀን በኋላ ተነሳ እኮ ተብሎ እየተወራ አብሮት የተሰቀሉ ወንበዴዎች ሁሉ ሲያፌዙበት የነበረ ሲያሾፉበት የነበረ ከሁለቱ ወንበዴ መጨረሻ ላይ አንዱ በንስሐ ተጸጽቶ ከማሾፉ ከመቀለዱ ከመሳደቡ ተመልሶ ንስሐ ቢገባም አንደኛው እስከ መጨረሻ ድረስ በስድቡ ቢቀጥልም ወገኖች ሆይ አሁን ስለዚህ አንድ ብልሃት ነው የተሰራው፣ አንድ ተረት ነው የተሰራው። ስቅለቱን መካድ አይቻልም፣ ሞቱን መካድ አይቻልም፣ መቀበሩን መካድ አይቻልም። ለዚህ ሁሉ ማስረጃ አለ። ያው ከሞተ በኋላ ሰው መቀበር ነው ድል ፈንታው። ስለዚህ ይሄ ክርክር የለውም። ስለዚህ የተነሳውን ኢየሱስ ይህንን ትንሣኤውን ማስካድ ያስፈልጋል፣ ትንሣኤውን መደበቅ ያስፈልጋል። ይሄን ምናሉ። ስለዚህ አንዱን እውነት ሰው ሁሉ የሚያውቀው ሊደብቁ የማይችሉትን እውነት መሸፈን ስለማይችሉ ሉቃስ ወንጌል ምዕራፍ 24 ላይ ኤማሁስ እየጠወለጉ የሚሄዱ መንገደኞች ከኢየሱስ ክርስቶስ ደቀ መዛሙርት መካከል የሆኑ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ራሱ ስለምን ትጠወልጋላችሁ? ምን እያሰባችሁ ነው የምትሄዱት ሲላችሁ ተስፋ ያደረግነው እስራኤልን ይቤዣናል ያልነው እነሆ ከሞተ ዛሬ 3ኛ ቀን ነው አሉ። ተነስቷል እኮ ራሱ እኮ ነው የሚያናገራቸው። ዛሬ 3ኛ ቀን ነው አሉ። እንዴ አንተ ደግሞ በአገሩ የለህም እንዴ አሉት። የለህም እንዴት እንግዳ ትሆናለህ? አያችሁ የክርስቶስ ኢየሱስን ሞት በዛን ወቅት ክርክል አልነበረም። ስለዚህ እንደዚህ ይላል ሐዋርያው ጸሐፊው ማቴዎስ እንደዚህ ይላል፣ ይሄም እስከ ዛሬ ድረስ ሲነገር ይኖራል ይላል። የቱ?
ቁጥር 15 እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። እስከ ዛሬ ድረስ ማቴዎስ የጌታችን የኢየሱስ ክርስቶስን ወንጌል እስከሚጽፍበት ድረስ ሲወራ ይኖራል ብሎ ምስክርነቱን ሰጠ። የሚወራውን ወሬ ይሄ ሰይጣን የተወሰነ ከተጠቀመበት በኋላ ሌላ ሁለተኛ በብልሃት የተሰራ ተረትን ደግሞ ፈበረከ፣ አሴረ። ሌላ ተረት ደግሞ ተወለደ። የትምህርቱ የዚህ ኢየሱስ ክርስቶስ አልተነሳም የሚለው ትምህርት ያኔም በገንዘብ ስፖንሰር ተደርጎ እንደተሰራጨ ሁሉ አልተነሳም የሚለውን ቆየ፣ ጊዜ ጠበቀና ደግሞ አልሞተም አለ። መጀመሪያ ማስካድ የፈለገው አልተነሳምን ነው። ሁለተኛው ደግሞ አልሞተም ነው። አልሞተም የሚለው ደግሞ ይሄ ተረት በጣም አስቂኝ ነው። ኢየሱስ ክርስቶስ አልሞተም እና ታዲያ የሞተው የተሰቀለው የሞተው እራሳቸው ገዳዮቹ ያልካዱት አሳልፈው የሰጡት እስራኤላውያን ካህናቶች ልጆቻቸው መግደላቸውን አምነዋል፣ አልካዱም፣ ገለነዋል ብለዋል። እንዲሞት ደግሞ አፈጻጸሙን የገረፉት፣ የሰቀሉት፣ የገደሉት የሮማውያን ወታደሮችም ያልካዱት እንዴት ነው አልሞተም የሚለው የሚያስኬደው የሚል ሙግታዊ ምላሽ እንደሚነሳም ጠላት ጠንቅቆ ያውቃል። ስለዚህ ሴራው ተረቱ በብልሃት የተቀመመ ነው፣ በብልሃት የተሰራ ነው፣ ሊያሳምን በሚችል መንገድ የተሰራ ነው። አይ ሞቷል፣ የሆነ ሰው እኮ ሞቷል፣ የሆነ ሰው ተሰቅሏል፣ የሆነ ሰው ሞቷል፣ ግን የሞተው ኢየሱስ አይደለም። ኢየሱስን ሊገሉት ሲመጡ በኢየሱስ ቦታ ተመሰለባቸው። እነሱ ኢየሱስን ሰቀልናሉ፣ ግን ኢየሱስን ደግሞ አምላክ ወስዶታል፣ አርጓል። ስለዚህ በጣም ኢየሱስን ያከበሩ ይመስላሉ እነዚህ ሰዎች። ኢየሱስ ክርስቶስ አለ፣ ለ2000 ዓመታት በሰማይ አለ። ኢየሱስ ከማርያም የተወለደው ኢየሱስ አልሞተም፣ ለ2000 ዓመታት በሕይወት አለ። ይህ እውነት አይደለም። ቢሆንም ግን እንደው እግረ መንገዴን የሞተን ከመከተል በሕይወት ያለን መከተል የተሻለ ነው። ዳሩ ግን ኢየሱስ ክርስቶስ ስለ ኃጢአታችን ሞቷል፣ ከሞትም ተነስቷል እና ሌላ ሰው ነው። የዚህ ሰው ጥፋት ግን አልተገለጸም። ሌላው ሁሉን የሚችል የሰማይ የምድር ፈጣሪ እግዚአብሔር ኢየሱስ ክርስቶስ እንዳይሞት ከሆነ የእሱ ፕሮግራም ኢየሱስ ክርስቶስን ካሳረገ ገዳዮቹ ሌላ ሰው ለምን አገኙ? ይሄ የሚገደለውስ ሰው እኔ ኢየሱስ አይደለሁም፣ እኔ ኢየሱስ አይደለሁም፣ ኧረ ተውኝ እያለ ለምን አይጮህም? በምን ጥፋቴ ነው ለምን አይልም? ስለዚህ በብልሃት የተሰራው ተረት ልብ ወለዱ የተሟላ አይደለም፣ የተሰባበረ ነው። የመጀመሪያው ኢየሱስ ሞቷል፣ ሞቱን አልካዱም፣ ነገር ግን አልተነሳም። ደቀ መዛሙርቱ ሬሳ ሰርቀዋል ብለው ነው ያስወሩት፣ የት እንዳረጉት ባይናገሩ። ሁለተኛው ደግሞ የሞተው ኢየሱስ አይደለም፣ ኢየሱስን የገደሉ መስሏቸው ነው፣ ኢየሱስ የሞተ መስሏቸው ነው። ግን ኢየሱስን ፈጣሪ አንስቶታል፣ አርጓል፣ ሌላ ሰውን የሞተው የእሱን መልክ አልብሶት ነው በሚል ተረት ሰይጣን ሚሊዮኖችን አስቷል፣ አሳስቷል። ወገኖች ወይ ይሄ በብልሃት የተሰራ ተረት ነው። የእግዚአብሔር ስም ለዘላለም የተባረከና የተመሰገነ ይሁን። ሁለቱም በብልሃት የተሰራ ተረት ነው። ስለዚህ
የኔና የናንተ የእምነታችን ምንጭ ተረት አይደለም። የኔና የእናንተ የእምነታችን ምንጭ መጽሐፉ ነው። ለዚህ ነው ወደ ተጻፈው እንመለስ ስል የጋበዝኳችሁ። ወደ ተጻፈው የምንመለስበት ምክንያት መጽሐፉ የእምነታችን ምንጭ ነው። ከመጽሐፉ ውጪ ወደ ሌላ ስፍራ መሄድ አንችልም። ከመጽሐፉ ውጪ አምኖ ለመዳን የምንቀዳው ሌላ መጽሐፍ የለንም። መጽሐፉ ከፊትም ከኋላ የለውም። መጽሐፉ ብቸኛ የመዳኛችን መልእክት ያለበት የእግዚአብሔር ቃል የሆነ መጽሐፍ ነው። ስለዚህ ወደ መጽሐፉ እንመለስ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ይህንን መልእክት የሰማችሁ ወንድሞቼና እህቶቼ፣ ምናልባትም በዚህ ቴሌቪዥን ፕሮግራም ለመጀመሪያ ጊዜ የምትሰሙ የወንጌል አማኝ ያልሆናችሁ ብትኖሩ በጌታ ፍቅር አንድ ጥሪ አደርግላችኋለሁ። ጌታ ኢየሱስ ክርስቶስ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም የተወለደው እርሱ ስለ እኔና ስለ እናንተ ኃጢአት በመስቀል ላይ ተሰቅሏል። ደሙን አፍስሷል፣ ሞቷል። ደግሞም ስለ ኃጢአታችን የሞተው ኢየሱስ ተቀብሯል። በሦስተኛው ቀን ከሞት ተነስቷል። የተነሳው ኢየሱስ ወደ ሰማይ አርጓል። በክብር ደግሞ እንደገና ዳግም የሚያምኑበትን ሊፈርድላቸው፣ በማያምኑበት ሊፈርድ እንደገና ይመጣል። ለፍርድ የሚመጣ ጌታ ኢየሱስ በሚመጣበት ጊዜ እንዳይፈርድባችሁ እንዲፈርድላችሁ ወደ እርሱ እጠራችኋለሁ። ብቸኛ የመዳኛ መንገድ መዳኛውም ከኃጢአት ከጨለማ ከዘላለም ሞት ማምለጫው አንድ ነው። እርሱም ጌታችን መድኃኒታችን ኢየሱስ ክርስቶስ። ወደ እርሱ እንድትመጡ እጋብዛችኋለሁ። ተባረኩልኝ። በኢየሱስ ክርስቶስ ስም አሜን።